ከስንት ወንዶች ጋር ሴክስ አድርገሽ ታውቂያለሽ? ማርያም ናርጋለሁ አባዬ ምን ሆነክ ነው? ይሄ ምንድነው የሆነው? አባቴ ያስጠበቁ ይሽብኝ እኮ እኔ ለሞዛሪ እንደኛማረብሽ በእናት ምንድነው አባቴ? ምን ሆነክ ነው? ምንድነው? እስኪ ጭን አውጣው። ምን ሆነክ ነው? ምንድነው የሆነው? አውርደው። ኧረ ምንድነው? ልጅ እንዴት እንደሚወለድ ታውቂያለሽ? ልጅ እንዴት ነው የሚወለደው? እናትና አባት አብረው ተኝተው እንትና አገጣጥ ምንና ምን አገጣጥ ነው? እንደዚህ ያደርጉ። ምን ተረግዞ እንዴት ነው የሚረገዘው? እኔ እንጂ እንዴ አረሱማ። አይ ማለት እናትና አባት ተኝተው የት ተኝተው? ምን ማለት እንቅልፍ ወስዷቸው? አልጋ ላይ ተኝተው እንቅልፋቸውን? አይ እሺ እንትን ይያሉ ምን ያደርጉ? ቆይ እሱ ግን ያገኘው ይመስለኝ። ምን ሲኪንግ 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 ምንድን ነው? ልጅ የሚወለደው እንዴት ነው ታውቃለህ? እሺ ታውቃለህ አንተ? እንዴት ነው ልጅ የሚወለደው? አይደለም ሆድ ውስጥ እንዴት ይገባል ልጁ? እስር ቤት ትገባታለህ። 4 ልጆች ገብተዋል። እቃህን በገመድ አስረህም ቢሆን ተቀመጥ። ሲያልፍልህ መቼም ከዛ ነገር አይኖ ይጣፍጣል። ግን ምን ይደረግ 40 ቀን እድል እስኪስተካከል በገመድ አስረህ ተቀመጥ። እንዴ ሀገር ለፍሬ እንዲያረከውን እያስታወስክ እዛ አርፈ ቁጭ በል። እንዴ ስሜቱ በጣም ነው እንዴ ያልቻላችሁት? ምን ይፈረድባችኋል? እዚህ ምድር ላይ እግዚአብሔር ከፈጠረው ነገር የሚጣፍጠው እሱ ነው። ይሄም እኮ በእናንተም እኮ አልፈርድም ትዝ ሲለኝ ወይ እግዚአብሔር ወይ በትክክል ሰው እንዲያገኝ አድርጎ አልተፈጠረ፣ እዛ ውስጥ ተደብቆ ተፈጠረ። ወይ ለሰው እግዚአብሔር የወንዱንም የሴቱንም ዕቃ አብሮ ሰጥቶ ራሳችን እንደፈለግን ብናረገውስ? ለወንዱ ለብቻ ለሴቱ ለብቻ ሰጠ። ፍዳ አንድ ላይማ ቢሰጠን ከቤት የማይወጣም ቁጭ ብሎ እሱና እሱን ስታድረርግቱ ላይ ያንተ ለማትጃጃ ለደዛ ድንች አባይ ጥፋ በድንች ወስጄ ልቀቀለ ይዘረዛ አንተም ብሎ ጊፍት ሰጪ ጥምባንሳም ልጅ እግዚአብሔር ከሰራው ነገር ያጠፋው የወንድና የሴት ለብቻ ማረጉ። ለነገሩ አንድ ላይስ ቢሆን ከቤት ስራም አንወጣ ስለሚጣፍጥ ቁጭ ብለህ የራስንና የራስን ስታገናኝ ማለት እውነቱን ነው። ለየብቻ መሆን አለበት። እኔ እኮ ሐሳብ አመጣ ምን ላፍልቅ በጭንቅላቴ ብዬ ነው ለመስተካከል የሙሟለም ብለው ሲቅንቅን ሲሉ መከራ